ጊዜህን ጉልበትህን እንዲሁም እውቀትህን ተጠቅመህ ሀብት ንብረት እስካፈራ ድረስ በዚች ዓለም ላይ የሚያስፈልግህ አንድ ወሳኝ ነገር አለ። እሱም ኢንሹራንስ ነው። ኢንሹራንስ በአብዛኛው ከጤና ከመኪናና ከቤት ጋር ተያይዞ የሚነሳ ጉዳይ ቢሆንም በዓለማችን እጅግ አስገራሚ የሆኑ የኢንሹራንስ አይነቶች አሉ። ከነዚህም ውስጥ ስፔሻል ቦዲ ኢንሹራንስ ወይንም የተለያዩ የአካል ክፍሎቻችንን የምናስጠብቅበት የኢንሹራንስ አይነት ማለት ነው። አሜሪካዊው ታዋቂ ዘፋኝ ለደረቱ ፀጉር ብቻ $7 ሚሊዮን ክፍያ በመክፈል በኢንሹራንስ ያስጠብቀው ነበር። ያ ማለት የደረቱ ፀጉር ምንም አይነት ጉዳት ቢደርስበት የመርገፍ ወይንም በህመም ምክንያት የመጎዳት ችግር ቢያጋጥመው ኢንሹራንሱ ከቨር ያደርግለታል ማለት ነው። ሲቀጥል አብዛኞቻችን የምናውቃት አርቲስቷ ጄኒፈር ሎፔዝ ለመቀመጫዋ ብቻ በሚሊዮን ዶላር የሚቆጠር ክፍያ በመክፈል በኢንሹራንስ ታስጠብቅ እንደነበረ መረጃዎች ይጠቁማሉ። ሌላኛው በጣም አስገራሚው የኢንሹራንስ ተጠቃሚው ዴቪድ ቤካም በሪያል ማድሪድ እና በማንቸስተር ዩናይትድ ተጫውቶ ያለፈው ታዋቂው ሞዴልና እግር ኳስ ተጫዋች ዴቪድ ቤካም ከ100 ሚሊዮን ዶላር በላይ ክፍያ በመክፈል ራሱን በኢንሹራንስ ያስጠብቅ እንደነበር መረጃዎች ይጠቁማሉ። ዴቪድ ቤካም ከ100 ሚሊዮን ውስጥ $7 ሚሊዮን የከፈለው ለእግሮቹ ብቻ ሲሆን የተቀረውን $30 ሚሊዮን ለፊቱ ቆዳና ለሌሎች የሰውነት ክፍሎቹ ነበር። ዴቪድ ቤካም እግር ኳስ ተጫዋች ብቻ ሳይሆን ዓለም አቀፋዊ ሞዴል እንዲሁም የማስታወቂያ ስራዎችን ከተለያዩ ካምፓኒዎች ጋር ይሰራ ስለነበር ለምሳሌ እንደ አዲዳስ፣ ፔፕሲ እና ጂሌት አይነት ትልቅ ካምፓኒዎች ጋር የማስታወቂያ ስራዎችን ተፈራርሞ ይሰራ ስለነበረ ራሱን የመጠበቅ ግዴታ ነበረበት። በአጋጣሚ ሆኖ በህመም ምክንያት ወይንም በተለያዩ ጉዳቶች ስራውን መስራት ባይችል ይህ ኢንሹራንስ ከቨር ያደርግለታል ማለት ነው። ስለዚህ ኢንሹራንስ ማለት ወጪ ሳይሆን ኢትስ ኤ ቢግ ኢንቨስትመንት ኖት አን ኤክስፐንስ። ሰዎች ስለ ኢንሹራንስ በቂ የሆነ ግንዛቤ ሳይኖራቸው ኢንሹራንስን እንደ ተጨማሪ ወጪ ይመለከቱታል። ነገር ግን ኢንሹራንስ ኢንቨስትመንት ነው፣ ወጪ አይደለም። ኢንሹራንስ ሊመጣ የሚችልን ትልቅ ኪሳራ በትንሽ ገንዘብ አሳልፎ መሸጥ ነው። መኪና ወይንም ቤት ለመግዛት ዓመታትን ሊወስድ ይችላል። ነገር ግን አደጋ በሰከንዶች ውስጥ ዶግ አመድ ሊያደርገው ስለሚችል ኢንሹራንስ በጣም አስፈላጊ ነገር ነው። ኢንሹራንስ ያንን ዓመታትን የፈጀ ጥረታችንን በአንድ ጀንበር ዶግ አመድ እንዳይሆን የሚጠብቅልን የደህንነት መረብ ነው ወይንም ሴፍቲ ኔት ነው ማለት ነው። አሁን ኢንሹራንስ ማለት በቀላል ቋንቋ ወይንም በቀላል አማርኛ ምን ማለት እንደሆነ እናያለን። ኢንሹራንስ ማለት የጋራ መረዳጃ ወይንም እንደ እድር ማለት ነው። አብዛኞቻችን ለዚህ ወርድ ፋሚሊያር ነን። በየአካባቢያችን የተለያዩ እድሮች አሉ። እነዚህ እድሮች ብዙ ሰዎች ወይንም ከተለያዩ ሰዎች በየወሩ ጥቂት የሆነ ገንዘብን በመሰብሰብ ከአባላቱ አንዱ ጉዳት በሚደርስበት ሰዓት ካሳ ወይንም ያወጣውን ወጪ ይሸፍናሉ ማለት ነው። ስለዚህ ኢንሹራንስ ማለት በቀላል አማርኛ እንደ መረዳጃ እድር ማለት ነው። ሲቀጥል ኢንሹራንስ ማለት ስጋትን አሳልፎ መሸጥ ማለት ነው። ሀብት ንብረት ያለው ሰው ስጋቱን አሳልፎ ለአንድ ኩባንያ መሸጥ እንደማለት ነው። ኢንሹራንስ ማለት ሰላምን መግዛት ማለት ነው። በአጠቃላይ ነገ ሊመጣ የሚችልን ትልቅ ኪሳራ አሳልፈ ለኩባንያዎች መስጠትና የሰላም ህይወትን መኖር ማለት ነው። ኢንሹራንስ ማለት እንደ ጋሻ ነው፣ መከታ ነው፣ ዋስትና ነው ማለት ነው። ሀገራችን በተለያዩ ጊዜ የገበያ ማዕከላትና ፋብሪካዎች በእሳት ሲወድሙ ከትልልቅ ባለሀብትነት ወደ ዜሮ የወረዱ በጣም ብዙ ግለሰቦች አሉ። ይህ የሆነበት ምክንያት ንብረቶቻቸውን ኢንሹራንስ ባለማስገባታቸው ነው። አብዛኛውን ጊዜ በሀገራችን ያሉ ነጋዴዎችና ትልልቅ ታዋቂ ሰዎች ስለ ኢንሹራንስ ያላቸው አመለካከትና ግንዛቤ አነስተኛ በመሆኑ ብዙ ንብረታቸውን ሲያጡ ተመልክተናል። ትልልቅ አርቲስቶችና ስፖርተኞቻችን በደረሰባቸው የአካል ጉዳት ምክንያት ገንዘባቸውን በሙሉ ለሕክምና ጨርሰው ተጨማሪ ገቢ ለማግኘት ሲቸገሩ እናያለን። አንዳንድ ጊዜ ሀብት ማፍራት ብቻ ሳይሆን ሀብቶቻችንን እንዴት ማስጠበቅ እንዳለብን ግንዛቤ ሊኖረን ይገባል። በተለይ በአሁኑ ጊዜ የህክምና ወጪና የንብረቶች ዋጋ እየጨመረ በመጣበት ሰዓት አነስተኛ የሆነ ክፍያ ወይም ፕሪሚየም በመክፈል ሀብቶቻችንን ማስጠበቅ እጅግ ብልህነት ነው። በቀጥለው ቪዲዮ በሀገራችን ስለሚሰጡ የኢንሹራንስ አይነቶችና ጥቅሞቻቸው የምንገናኝ ይሆናል። ሰራላችሁ የምትፈልጉት ሀሳብ ካለ በኮሜንት ሴክሽን አሳውቁኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።